ወይኔ ፖሊስ መጣ አይቻልም አሉ መሰለኝ ጋይስ። ሃይ ጋይስ ዛሬ ደግሞ ለ3 ሰዓት ነው የተኛሁት። ዋኖፊን ሰርፕራይዝ ለማድረግ ቤቷ እንሄዳለን። 500,000 ፎሎወር አልፋ 600,000 ልገባ ነው እና እኔ ሰርፕራይዝ ስላደረጋት ከሚንግ 600,000 ፎሎወርስ ቲክቶክ ላይ ልታገኝ ስለሆነ ሄደን እሷን ሰርፕራይዝ እናደርጋለን። ግን ከዛ በፊት ትሬነሪ መታ ሳሎን ተቀምጣለች ነው። አሁን የተጠቀነ መነሳት አለብኝ። ፊት ታጥቤ የጂም ልብስ ለብሳለሁ። ከዛ አንዳንድ የምሰራቸው ስራዎች አሉ። ወደ አላብሰባቸው አሁን እነሳ ለ3 ሰዓት የተኛ ሰዎች ዝብ ብያለሁ። ግን በቃ ነቃለሁ ግዴታ ጋይስ። በፍጥነት ልብሴን ለብሻለሁ። ፀጉሬን ነው ለማስተካከል አልችልም፣ ግን ኦኬ በቃ ቤት ውስጥ ስለሆነ ጥርሴን ቦርሻለሁ፣ ታጥቤያለሁ። በቃ ነጣ ወደ ላይ ነው። ስፖርቱ ጋይስ ይሆናል መሰለኝ። በቃ ይሆናል መሰለኝ። ሌላ ማለት የምችለው ነገር የለም። ግን አንደኛ ተኝቼ የመጣችሁ፣ ሁለተኛ ሩቅ ነው በጣም ቦታው ምናምን፣ ሶስተኛ ምግብ እያስተካከልኩ አይደለም እና I have to focus on my diet። መጀመሪያ የተወሰነ ነገር ማስተካከል አለብኝ። ከዛ ውጪ ስፖርቱ ብቻውን I don't know የሚጨምረው የሚቀንሰውም ነገር አለ የመሰለኝ አይደለም። ወፍራም ነኝ ጋይስ። በቃ ምንም መስተባበል የማይፈልግ ውፍረት ነው ያለኝ። እንዴት እንደምናረግም አላቅም። እንግዲህ እስቲ ኤኒዌይስ ዳይቴን አደርጋለሁኝ እና አፕል ሳይደር ካትሪ ምናምን ነገር ስጠጣ ይስተካከላልና ቻሰር ጠጣለሁ። እንደዛ አድርጌ ይሄንን ወር ሊያውና ከዛ ዳይ ወደ ጂም እንሄዳለን። ኤኒዌይስ ሽቅርቅር መታለች። ቁርስ እንብላ። ለምን እንዳለች እንዴ በጣም ሩቅ እኮ ነው ቦታው። እሺ ጋይስ አሁን እጣናችን መጥቷል። በረደኝ አቁመን ስፖርት ብለሽ አሁን ተወሰነ። በቃ እንዲሁ ቅድም ሳንገራግራ አይታችኛል። አሁን ወሰንኩኝ። እንደ ማንኛውም ወፍራም ሰው 1-3 ቀን ሰርታለሁ በቂ ነው። አሁን ረጅም ዲስከሽን ነበረ፣ አልሰማችሁትም ጋይስ? የተባባውት ቴሌብር ትራንዛክሽን ጋይስ፣ ቴሌብራችሁን ቼክ እያደረጋችሁ ዝም ብላችሁ ቼክ አድርጉት፣ ይጠቅማችኋል። ግድ የላችሁ እኛ ቼክ አድርገናል። ዝም ብለን እኛ ካርድ እየመሰለ የምናወጣው ወጪ ጋይስ ለካ ገንዘብ ሆኖ ተገኝቷል። 200 እና 300 ብር እያወጣችሁ በወሩ መጨረሻ 40 ምናምን ሺህ ብር 50 ምናምን ሺህ ብር ነው የሚላችሁ ጋይስ። ሽቀርቅረን ልንቀርጻት ነው። yes I ፈርስት ታፕ yes I see ዮኒ ዚማ ለሚመጣል እኮ ከሱ ነው ይዘማው እስቲ ማለት ያለበት አይ ማንበብ ሶስት ራስሽን ሜካፕ መስራት ፈልገሽ ምን ፕሮዳክት መግዛት እንደምትችይ አታውቂም? ወረዛሪ ጌታ ሰዓቱ ግን በጣም ሄዷል ጋይስ። ኬክ ራሱ አሰራለሁ ብዬ ነበር። I don't think መድረስ ግን it's okay እኔ ራሴ ኬክ ነኝ። ወይክት ሰላም ነው። ምን አይነት አበባ እኮ እንደሚሆን ጋይስ ምንም አይዲያው የለኝም። አይ ሚን መርጫ አለው ግን በቃ የሚያምር ነገር ስሪላት ነው ያልኳትና አላቀኝ ናለን። እስቲ ሄኖ መኪና አንተ ነህ አይደል? ትደውልላታለህ? እሺ ደውልላት። ሲያምር ጋይስ ሲያምራል። ትወዳለሽ ብዬ አስባለሁ። ትንሽ ከዚህ ተለቅ ቢል ደስ ይለኝ ነበር ግን it's okay I love it። አሁን ፐርፕል ነው ጋይስ ኤቭሪቲንግ ፐርፕል ፐርፕል እንደዚህ አይነት ትሬንድ አለ የሆነ እንዴ ነው
ቤታችን ደርሰናል። አሁን ቪዲዮአችንን እንጨርስና በቃ እንወጣለን። ይሄ ነገር ግን ማለት ነው ለውጥ እንዲያሳየኝ በትክክል ጠጣዋለሁ። ከዛ ጉዱን አየዋለሁ። አሁን ውሃውም ተጠጣ። ሽቅርቅር ጸጉሬን ታስተካክልልኝ። የፈጠነ እንሂድ በቃ ፈርኒቸር ቤት ልሄድ ነበር፣ እሱንም ትቼዋለሁ። ኬኩን ጋርም አልሄድም፣ ከዚህ ይቆያል በጣም። አሁን ጾም ስለሆነ ደግሞ ኬክ አይኖርም እና ጸጉሬን ማስተካከል ይመጣናል። ጋይስ እኔ አላውቅም ጸጉሬ ምን ልታደርግልኝ እንደምችል ሰው ያው ጎበዝ ናት፣ ግን በጣም ችግር ላይ ነው ያለው ጸጉሬ ጋይስ ስላችሁ በጣም አለቀ እኮ በቃ ትነጋለች። እኔ አልወድም ነው መበጠር እኮ። ውይ የኔ ጸጉር ጉዳይ አላውቅም ጋይስ፣ በጣም ዳሜጅ ከመሆን ራሱ እያለፈ ነው ጉዳዩ፣ ሁናቴው እንዴ። ቆይ ጌታን አሳመርሽኝ። ኢየሱስ እንደዚህ እኮ ማድረግ ብችል በጸጉር ይሆን ነበር እንዴ። አልችልም እኮ ይሄን አሁን እንደዚህ ላይ ወጥተሽ ማስይዝሽ ወይ ጌታን አልችልም። ለምን ማላሲዝ ነው የሚመስልሽ? አለማማር ፈልጌ ነው የሚመስልሽ ነበር። አልችልም፣ ስለማልችል ነው። ሽቀቀ ታዛይስ ጸጉሬ ተስተካክሏል። ዋናው ፊ ራሱ ደውላለች። ዲፕ ላይነር ይላርግና ጨረስኩ። ቤቷ መሰለኝ እኔ ሎኬሽን ችግር አለብኝ እና እስቲ ደርሰናል። ሪአክሽን ማሳያችሁ ይሆናል። አክቹሊ ማለት ነው ከዋናፊ በጣም ወደው ነገር በጣም ትንሽ ነገርን በጣም ነው ደስተኛ የሚያደርጋት እና በጣም እንደምትወደው ተስፋ አደርጋለሁ። ለሰው ስጦታ ስሰጥ ማለት ነው ጋይስ በየሱስ እንዴት እንደምጨነቅ ምናምን እና በጣም ቀላል ነገር እኮ ነው ይሄ። እንደውም ኬክ ባረግላ ደስ ይለኝ ነበር፣ ግን 600,000 ልክ ስደፍን I swear መጀመሪያ እኔ ነኝ ገና እንኳን ደስ አለሽ ምላት። እግዚአብሔር ይመስገን እንኳን ለዚያ በቃሽ አነፍዬ። ደስ ሲል እኮ ነው 500,000 በላይ መሆን ትልቅ ነገር ነው። አበባው ትሬላ ጋርደን ነው አበባ ይኸውላችሁ አይከተልም። ጌታ ሆይ ኧረ እኔማ በሰፊ አበባ ጉዳይ ሰፊ ዲስከሽን ያስፈልጋል። እንደዚህ በሙቭመንት ነው የሚቀረጸው። ወይኔ ሲያምር ጌታ ሆይ። ከዛስ ጋይስ ያው እዚህ ጋርም አለ። ከዛስ ጋይስ ያው እዚህ ጋርም አለ። ከዛስ ጋይስ ያው እዛ ጋርም አለ። ይኸው ጋይስ ከዛ ሲዩት። ወይኔ ጌታ ሆይ መድኃኒዓለም ወይ ሌላ ቤት ትከራይ ይሆን? ይሁት ጋይስ እዛ ጋርም አለ። ይሄ ይቅር እኔ ይሻለኛል። በኢየሱስ ጋይስ እንዴት እንደሚያምር ጋይስ ቤቷ ማለት ነው። በቃ የሆነ ምን ልበላችሁ እንዴት እንደሚያምር በጣም ነው የሚያምረው። በቃ ሊትራሊ በኢየሱስ የፐርፕል ማአት ሲያምር አበባ አበባ ነው እያሳየሽ ነው ጋይስ፣ ያስቀናናል።
እቺ ልጅ 4 5 ልቁጠር 6 7 8 9 አበባ ከነ ቆጥረ ጋይስ ያው 11 ኪሽኔ ሲሄድ እንደዚህ አይነት አበባ ማየት ነው የምፈልገው። በቃ እኔ የምነግራችሁ ነገር ህልሜ ሰላም በሰላም ሀገር እልፍ ስትሉ አበባ እልፍ ስትሉ አበባ እልፍ ስትሉ አበባ 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 ሌላ አበባ ራሱ አበባ ጋይስ ፍላዋ ፒሪየድ ስታምሪ ደግሞ ምግብም እየተሰራ ነው ጋይስ። ወይኔ ሽታው ደስ ሲል በኢየሱስ ኢቤ አይደለም በቃ ማለት እንደውም ለሰውየው በጣም ነው የሚያንሰው የከፈልኩት ብር። ምግባችን እየደረሰ ነው ጋይስ። ዋናው ፊሳው አትንከባከብ እኮ ጌታ። ዶሮ ስማም ሲያምር ወደ መኮረኒ ጋይስ እንዴት ደስ እንደሚል መኮረኒ ነው። ቅቤም አለው ጋይስ። በጣም እንክብካቤዋ እንደ አየር መንገድ ዋናው ፊት እየተቆጣች ነው የምታበላው ካላበቃች። ዋናው ፊት ሃኒሙን ሂጂ አሁን ያ ጋይስ ቢጣጪ ነው ይሄው ያረጋችን ነው የኔ ፍቅር እና ሲ ለአዲስ ጀምሬ እበላታለሁ እንዴ እየቀረጸ ነው ብለን ጋይስ አውሩሳይ ምናምን አውርሻት የለም የቀረጸ አይደለም ተገላጸን ግን የዶሮውን ጣም እንዳዲስ ሰራላችሁ ጌታ ሆይ ጋይስ ሲጣፍጥ ኤክስትራ ቅቤ ያርጋበታለች እና የሌለ ጸዴ ነው እንዴ እንደሚጣፍጥ ጌታ። መኮሮኒ ደግሞ ቤቲ እጅሽ ይባረክ። ቤቲ ነው ተሰራችሁ መኮሮኒ ግማሽም ዋናው ፊት ሰራይ እውነት ነው ለካ ነው አልቀቀለችም። እስቲ መኮሮኒ ልግመታ ለቪዲዮ ነው ቅድም አውጥሻታለሁ። በጣም ተረሳስቼ ነበር ግን ቀኑ ድጋሚ ድገሚላችሁ ቅድሙን ሞር ጣፈጠ ሞር ጣፈጠ። ይጣፍጣል እኮ ምግቡ ጋይስ ግን ራስ ወጣፋጇ ስታጎርሳችሁ ነው ሞር ይጣፍጣል። የፍቅር አድናቆት ፍቅር የሚያደርገኝ እንደዚህ ነው። ባለፈው በጣም ይናፈቀ ከኔ ሰውነት ውስጥ ወይ ከኔ ፊዚካል ውስጥ ምን ነው ልክ ነው እጅሽ ያለኝ ወይ ለምን ታጎርሱ ነበር? እጆችሽ ፍቅር የሚሰጡኝ የሚናቁኝ የሚዳብሱኝ ጋይስ ሳወራ ሌሰን እስቲ ስሙ እንዴት ተባለ? ስንቶቻችሁ ናችሁ እንዴት ተባለ? ጌታ እጆችሽ ምግብ የምትሰሪበት እኔም ውሃ የምትሰጪኝ ቡና የምታፈይልኝ እጆችሽን የምታቅፊኝ ትናደጂን የምትነክሺ በእጅሽ እናከሻልሻ በጣም እጆችሽ ናቸው እነዚህ። ይሄ ናቸው ይላል ነው ጃታ ያበርኮ ጋይስ ሉክ ለምነሽ ነው እንዲያገኘሽው ብላኛለች። እጅሽ ኔሪ ብቻ ለብቻ ለምነሽ ነው ያገኘሽው። እንዴት ለሚያምር የተሰጠሽ ነው በጣም ይገደኝ ለምን ታርፋ ነው ሰማላችሁ ጋይስ። እኔ እኮ ስንት አይነት ነገር እንዳለ አንድ ቀን አስተዋጋቻለሁ። ያ ብቻ እሷ ምንም ትላለች ነገር ዜሪ ምንም አይሳናትም። ሚሳናት አይደለች ተጣጣፋሽ እኔ ራስ ጌታን ታገኛት ስለምን እና እኔ ፍቅር እጅሽ ናፈቀኝ ብሎ እንዲህ መባል የምትፈልጉ ሰዎች እንዲህ የሚል ጥሩ ባል ይስጣችሁ። አሜን በሉ። አሁን ዝም ብላችሁ አሜን በሉ ጋይስ። ባይዘዊ ማለት ነው አንድ ነገር ልንገራችሁ። በምንም አይነት ህይወታችሁ ላይ የምትመኙት ነገር እግዚአብሔር እንዲስጠኝ ወይ ጌታ ሆይ እንዲስጠኝ ያ የምትጸልዩትን ነገር
ስጠኝ ብቻ ሳይሆን እኔ መቀበል እችላለሁ ወይ ሬዲ ነኝ ወይ ያ እኔ ልቤ ዝግጁ ነው ወይ አሁን ለምሳሌ እኔ የኔ ፍቅር አሁን ማለት ይሄ እንዴ ነው በጣም ትሪት ማድረግ የሚወድ ሰው ነውና መጀመሪያ አካባቢ ከብደኝ ነበር ከዛ ግን የመቀበል እድሉ እግዚአብሔር ሲሰጠኝ ልቤን ክፍት ሲያደርግልኝ ማች አደረገኝ ገባሽ እና ብርም ስራም ብዙ ነገር ስጠኝ ልክስቱት እግዚአብሔር የመቀበል አቅማችሁን እኔ ሬዲ ነኝ ወይ ፍቅርም ስትመኙ በህይወታችሁ ውስጥ በጣም ፍቅር በቃ ይሄ በጣም አፍቃሪ ሰው ራሱ ስትመኙ ነገር ዲዘርቭ አደረጋለሁ ለመፈቀር እኔ ስፈቀር እቀበለዋለሁ ወይ እኔ መፈቀር እችላለሁ ወይ የሚለውን ነገር በደንብ አስቡበትና መጀመሪያ እሱን አስቡበት ጋይስ ከዛ በኋላ ጸልዩ ምክንያቱም እግዚአብሔር ማና እናንተ የጸለያችሁትን ልትረሱ ትችላላችሁ እግዚአብሔር ግን የሰማውን አይረሳም በቃ ይሰጣችኋል እግዚአብሔር እናንተ እስት አድርጋችሁ መቼ ነው ይሄን ነገር ጸልዬ ሰጠኝ ትላላችሁ ይሄ ዓለማዊ ይሄ ኖርማል ምኞታችን አለ አይደል እኔ አሁን በጣም በብዙ እውነት በቁሳቁስ ደረጃ ራሱ ማለት በጣም ዓለማዊ እኮ ነው ይሄ በቁሳቁስ ደረጃ የሆነ ነገር ተመኝቼ ነው እኮ ረስቻለሁ ህይወቴ ውስጥ ኖሮ ነው በቃ ድንገት ዝምሽ መቼ ነው የኔ ጠየቅኩ ላለው እግዚአብሔር የሰማውን አይረሳም ሰው ነው የጸለየውን የሚረሳው እና ደግሞ ጸሎት እስኪሆንላችሁ ድረስ ጸልዩ ቴንክ ዩ አሁን ካሜራማን ደውለ ያው አሁን ሊቋረጥባችሁ ያበደ ድሮ ተመነን አታውቁ አይ አይወራም የገቢ ምንጫችን ቡና ሳይ የገቢ ምንጫችን አስተት እንደሚያምር በኢየሱስ ስም ጎበዝ ነሽ ማስተር ሳሰርታት እኮ ቤት ውስጥ አለው ሲገርም ግን ሁሉም የኦሮሞ ባህል ነው ማለት በዚህ ጊዜ ቀርቷል ሁሉም ነው በቃ ላይ this is just for the ceremony purpose እንጂ እንደዚህ የለም እሱ ነው ያለው ማለት ኢቭን አንዴ ኢኮኖሚክ ሄዶ ምናምን ሲሉት ነው ለሷ ክብር ይክብርና ጌታ እንደዚህ ነበር ሲለኝ ነበር የሷ ክብር ይክብር ነው እሷ ተከበርልኝ ይከበራል ሲገርም ግን እሷ ተከብራ ሲታይ እሱ ነው እኮ ይባላል እዛ ክብሯ ክብሬ ነው አይነት ነገር ነው በሱ ነው ጌታ ሶስቱ እንዳለ በሱ እና የምር በዚህ ምድር ላይ በተለይ ትዳር ሪሌሽንሺፕ ወንድ ልጅ በጣም ፈልጎት ሲያደርገው ውጤታማ ይሆናል ሴቷ ከምትፈልገው ይልቅ ወንዱ ስለሆነ ፕሮቫይደር እንደገና ደግሞ በቃ እንጂ ልጅ ነው እንግዲህ ራስ ነገሩ ራሱ እንዴት እንደሚያምርላችሁ እንዴት ክብር እንዳለው እንዴት ነገሮቹ የእውነት ነግራችሁ አልችልም እኔ ሽምግልና ጠዋት ስሙ እናቴ ማታ ደውዬ ነበር በቃ እሱ ከሱ ልክ ሲሆን እሱ ሲፈልግ ግን አሁን ሽምግልና እንደዛ አይደለም አሽታበካክረሽ ከዛ ይሄ ሴት በጣም የምትፈልግበት ታይም አለ በአብዛኛው ሴት በጣም ፑሽ የምታረጋለች ወንዶችን ገባሽ እንደዛ ልክ ሲሆን ይሄ ባህሉ ቲፒካሉ ራሱ እንዳይሆን ኡፍጭ መረረኝ የሚል ወንድ ልጅ እኮ ባይዘው የሆነ አስቦበት ስላልገባል ነው ታውቂያለሽ ከገንዘብ አንፃር ወጪው ምናምን የሚላ ስለሚፈራ ሴት ልጅ ሞር ስትፈልግ በሷ ግፊት ልክ ሲገባ ብዙ ነገሮች ይቀራሉ ሴቷ ቆይ እንዳይሰለቸው ሽምግልናው ብቻ ይሁን ቆይ እናም ብላ የሚገባትን ነገር ታጥቷለች ገባሽ ከሱ ግን ልክ ሲሆን ኤቭሪ ማድረግ ያለበትን ስቴፕ ራቅቶስ ነው የሚያልፈው በቃ አምኖበት ነው እየገባ ያለው ኤቭሪቲንግ ስለ ቤተሰቦቹ መመላለስ ስለ አያቶቹ ናቸው እንግዲህ መጡት 80 ምናምን አመታቸው ነው ልጃችን ምናምን እያሉ አልኳችሁ ጋይስ ስታጎርሳቸው ምናምን it was so awesome እንደሚወዱ very cultural ነበረ ባለፈው አግኝቻቸው ነበር ትልልቅ ሰዎች ናቸው ሲጀመር በጣም ካልቸራል ነበረ ኮሽንግልና ሸምርኝ ነው በጣም በቃ ደስ የወጡበት ጊዜ ራሱ ነው በትክክል የሆነ ስቴፑን ጥብቅ ያደረገ ነው ግራ ገባኝ እኔ ሽምግልና እንደዚህ ይቻላል ኖርማሊ ካልቸራል ሽምግልና ይጃል አቀም ነው እውነት አይ አንድ ነው የሄድኩት ሽምግልና ካንቺ በፊት እሱም የዘመናዊ አለ እንደዛ ነው እንጂ እኔ ማለት ነው ሽምግልናዬ ማጠቃለያ ህይወቴ ላይ የሆኑ ነገር በሙሉ እኔ ያሰብኩት እዚህ ጋር እግዚአብሔር ለዚህ ተብሎታል አሜን እኔናትን ያሰብኩት እዚህ ጋር ራሱ አይደለም ይፈታል በእውነት እሱ ያሰበልኝ ማለት አይተሽዋል እኔ ያሳለፍኩት እውነት በቃ ከእግዚአብሔር ሲሆን ሞገሱ ደግሞ ሰው አመስጋኝነትን የመሰለ ነገር ደግሞ የለም ጋር ለዚህ ነው ሲመሽም ኢየሱስ የምለው ለዚህ ነው በሌሊት
ኢየሱስ የምለው ጋሙ ካላሪሽ ነው ምን ላይ ነው እና እውነት ከእግዚአብሔር ነው ያ ሁሉ እንደዛ ማማር ፕሮግራሙ እንደዛ አሸብርቆ መታየት ነው ኢየሱስ ከፍታያ ሁላገር ሄደሽ አይመስልም እኮ እንደዚህ አዲስ አበባ ውስጥ ራሱ ነገሩ በቃ አማረው እግዚአብሔር ስለፈቀደ እኛ በሰዓታችን ደርሰን በቃ የሆነ ጣዋት የነበረ ቤተሰብ ሞመንት ቁርሱ እራት ላይ የነበረን ጨዋታ ትዝልሻል ቢደገም ቢሆን ሽምግልና ቢደገም ደስ ይለን ነበር ጋይስ ወይኔ ሊቆል ተገበረ አንዴ ቢደገምልኝ ደስ ይለኝ ነበር አምስተኛ ማለት ነው እንግዲህ ጋይስ እንግዲህ ስሞታው ሶስት ይራል ልጁ ማርጌታ ወይ ነው የሚለው በቃ አስባችሁ ዘንድ ቢደገምልኝ ወይ ግን ደስ ይል ነበር ፕሮግራሙ ደስ ይላል በጣም አጠርቀጠን ፕሮግራም ነበር እንዴ ፕሮግራም ነበር ቤቲ የወተቱን ጣልሽው ውሃ ትሰጥኛለሽ ምንሽ ታደስ ሲል ጌታ ሆይ ከፉን አርቅልን አሜን 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 አይዲ ወልቅ አሜን ከዲያይዲ ወልቅ ወደ ገመች ጥልቅ አሜን ይኖረናል እኛም ገመች ጋይስ ደስ እንደሚል ጣኑ እንደሚያምር ጌታ እሷ መያዣ ምናምን ሌላ ታሪክ ጋይስ ጎልጣናችን እዚች ጋር አለች ቤቷን ነግሬያቸዋለሁ ጋይስ እንዴት እንደሚያምር አለች እስቲ ቸርስ ልንል ነው ቼርስ እስቲ ለጤናችን እንዴት ነው የሚጣፍጥ ጌታን በጣም የሚጣፍጥ ቤቲ የእውነት አኩርታሽኛል እሺ ልጄ እሺ ጀግና ቤቲ ይባርክሽ ተባረኪ እደጊ ጋይስ በላን ጠጣን አሁን እንደነገርናችሁ ቀረጻ ልንወጣ ነው ዋናው ፊልም አባብሳለች እንዴት እንደምታምር ያሳያችኋለሁ ጋይስ ያለው ጋይስ ዝናብ ዘነበ ጋይስ ታሳያችሁ ስታምር ግን በኋላ ወጣ ታሳያችኋለሁ ሙሉ አውትፊቷን አሁን ዝም ብላችሁ ከምታዩት የሌለ ዝናብ እየዘነበ ነው ጋይስ አንቺ በቪዲዮ ያለቀሽ ጋይስ አንጃልኩኝ ጌታ ቪዲዮ እያሳየች ታስለቅሰኛለች ጋይስ በዝናብ ወይ እንዴት ነሽ አለው ሁሉ ሰላም እግዚአብሔር ይመስገን ካራሜሉ ሲያምር ሰርፕራይዙ እኔ ጋር ደርሶ ነው የምታዩ አቋረጥ ስልኳ ይቀራል አንቺ ግን ዛሬ በሰላም ነው የት አንቺ ራሱ ጥጋብሽ አፍንጫሽ ላይ ነው ምን ላይ እንደተቀመጥን ደጅ ነው የተቀመጥነው ጋይስ ቃል በሰማይ በምድር ስልክ አላነሳም ስልክ እያነሳሽ ተቸገርኩኝ ጋይስ ኤኒዌይስ እዚህ ጋር ካራሜል አለ ካራሜል አለ ልታፈስበት ነው ወይኔ ሲያምር ቺዝ ኬክ ነው ቺዝ ካራሜል ነው እጆችሽ ብሉኝ የቀደሙ እንትን ምንሽ ናፈቀኝ ማነው ፊትሽ ሲያምር ወይኔ አልቻልኩም ወይኔ ጣፍጥ ጌታ በቤታ ደስ ይላል ክላኬ ይሄ ትሬንድ ይሄን እናት አይዞሽ መጣሽ አረንቱ ነው ካራሜሉ ነክቶ ጋይስ ዝናቡ በቃ ኘኘኘኘኘ ነው የሚለው ያትሳ ስታምር ኩርፊያዋም ሳቋም ያምራል እስከ 1 ሰዓት ከምናምን ጠብቆ ብሎናል ስልኳ እንግዲህ እንጠብቃለን ጋይስ አያችሁት ቢጠፋ ጥሩ ነበር ዝናቡ ነው እስቲ ያሳይ አንቺ ይሄንን ያሳየና ከዛስ ዝናቡ ይቆማል ይላል ያ እሺ ጋር መሰለሽ የሚቆመው ዛሬ ምንድን ነው ይኸውልሽ አሁን 7 ሰዓት ከ12 አለ 7 ሰዓት ከ40 ልክ ሲል ልክ ነሽ ደመና ይሆናል ወጣዴ እኮ እሱና መልሽ እኮ እኔ የቀረጽኩ ስለሆነ አልነሳም ተነሽ እያሉኝ ነው ያላችሁ ጋይስ she's gorgeous ስታምር ነው የምላችሁ ጋይስ ወሬ ፖሊስ መጣ አይቻልም አሉ መሰለኝ ጋይስ ማለት ነው ቦሌ መንገድ ላይ ቪዲዮ መቀረጽ አይቻልም በካሜራ እና
ፖሊሶቹ እየተቆጡ ነው። ግን ደስ ፖሊስ እንደ ደስ እንደሚል በኢየሱስም ቅረጽ ምናምን ብሎ ፊቱ ስለማይታይ ነው ጀርባውን ማሳያችሁ ነው። ተቀደለ so we here እንዴት ጸዴ ቪዲዮ የተቀረጸች እንደሆነ በአኖፊ ፔጅ ታገኙታላችሁ። ክሬቲቪቲ አናዘር ሌቭል ነው ብላችሁ ጋይስ ጋይስ እንዴ እንደምታምር ያና ካሜራማኑ ጎበዝ ነው በጣም ደስ ሲሉ ቲም ወርክ ስማም በአደባባይ ግን እንደዚህ መቀረጽ ጋይስ እኔ ያስፈራኛል እውነት እሺ ስንቀረጽ እኔ ያልበላው ምንም አልበላችሁ አሁን ይወጣችሁ ፋይናሊ ቤት ገብቻለሁ ጋይስ ልተኛ ነው ፊቴን ታጥቤ ሜካፔን አስለቅቄ በቃ መተኛት ነው በጣም ጸዴ ታይም ነበረ ከሆነፊ ጋር ድጋሚ ቪዲዮ እንድሰራላችሁ መጠየቅ የምትፈልጉ ኮንተንት or any suggestion ካላችሁ ኮሜንት ሴክሽን ላይ አስቀምጡልን I hope ይሄን ቪዲዮ እንደወደዳችሁት እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ አትርሱ በጣም አድርጌ እወዳችኋለሁ አመሰግናችኋለሁ ባይ